ሁሉም የወያኔ መሪዎችም ሆኑ የህዝብ ግንኙነት ጉዳይ ለማስፋትና ለማጠናከር የሚላኩ ከፍተኛ የወያኔ ካድሬዎችን ወደ አውሮፓ፣ አሜሪካና መካከለኛው ምስራቅ አገሮች ሲንቀሳቀሱ የሶማሊያ የዜግነት ዓለም አቀፍ ህጋዊ የመንቀሳቀሻ ሰነድ መያዝ ስለሚኖርባቸው የተወሰኑ የወያኔ ማዕከላዊ ኮሚቴ አባሎችና ካድሬዎች የሶማሌ ባለስልጣኖች ልዩ ቪዛ ወይም ቪአይፒ ተሰጥቷቸው ስማቸውን ቀይረው በመላው ዓለም እንዲንቀሳቀሱበት በመፍቀድ ያለምንም ችግር ተልኳቸውን እንዲፈጽሙ የሶማሊያ መንግስት ይደግፋቸው ነበር። ከዚህም በተጨማሪ መድፎች፣ ታንክ፣ ሞርታር፣ አየር መቃወሚያ እንዲሁም ጸረ ታንክ፣ ጸረ ተሽከርካሪ፣ ጸረ ሰው ፈንጂ የሚሰለጥኑ 15 የወያኔ አመራሮች አጠቃላይ የምግብና የመኝታ ወጪያቸው በሶማሊያ መንግስት ተሸፍኖላቸው ስልጠና የወሰዱ ሲሆን ስልጠናውን ከወሰዱ የወያኔ አመራሮች መካከልም ጀለኒ ወዲ ፈረጀ፣ ገብረ ሐጾን፣ ብርሃነ አርበጄ ይገኙበታል። ወይም አሰገደ ገብረ ስላሴ ገሃዲ ቁጥር 3 በገጽ 144 ላይ እንደጻፈው ሶማሊያ ውስጥ በዚያድ ባሬ ድጋፍ በሶማሊያ ወታደሮች የሰለጠኑ የህወሓት ታጣቂዎች ወደ ትግራይ በረሃዎች በመመለስ የወያኔ ታጣቂዎችን በሰለጠኑበት የዘመናዊ ከባድ መሳሪያዎች አሰልጥነው የከባድ መሳሪያ ተኳሽ ባታሊዮን ቡድን ማደራጀት ተጀመረ። ህወሓት የኢትዮጵያ መንግስት የሰጠውን ሰፊ የመንቀሳቀስ እድል ተጠቅሞ አስፋ ሀጎስ የሚባል የወያኔ ማዕከላዊ ኮሚቴ አባል ከመላው ዓለም ጋር ለመገናኘት የሚያስችለውን የሬዲዮ ግንኙነት መስመር በመዘርጋት ከነረዳቶቹ ሶማሌ ውስጥ አስፈላጊውን ግንኙነት ማድረግም ቻለ። ህወሓት ከቻይና መሳሪያዎችን በመግዛትም ሆነ የግዢውን ገንዘብ በማስተላለፍ በኩል የሶማሊያ መንግስት እርዳታ አድርጎላቸዋል። መሳሪያዎቹ ከቻይና ተጭነው ወደ ሶማሌ ከገቡ በኋላ ጭነቱን ተመልሰው የሶማሊያ መኮንኖችና ሰራዊቶች እስከ ፖርት ሱዳን በመሸኘት ያስረክቡ ነበር። የሶማሊያ መንግስት የትጥቅ ትግሉን ተጀምሮ ደርግ ተደመሰሰበት ድረስ በህጋዊ መንገድም ሆነ በኮንትሮባንድ በሶማሊያ ስም ከተለያዩ ሀገራት መሳሪያ እየተገዛ በኤርትራ በኩል ይተላለፍ ነበር። የሶማሊያ መንግስት ያደረገልን እርዳታ መተኪያ የሌለው ነበር ሲሉ አሰግድ ይደመጣል። ዜግነታቸው ሶማሊያዊ ተብለው በሶማሊያ ቪዛ ሲጠቀሙ ከነበሩት የህወሓት ታጣቂ አመራሮች መካከል የሚከተሉት ይገኙበታል። አንደኛው ግደይ ዘርአጽዮን፣ ስብሃት ነጋ፣ አሰፋ ሀጎስ፣ አደም ካሳይ በርሃ ወይም ዶክተር ምስጋና፣ ገብረ መድህን መሐመድ ያሲን፣ ስዩም መስፍን፣ መለስ ዜናዊ፣ ወረደ ገሰሰ፣ ጀማይካ ኪዳነ። 11ኛው ጸጋይ ጦማለውና ብዙ በርከት ያሉ ታጋዮች መሪዎችም ነበሩ። ዛሬ ግን በዋናነት ልናነሳውና ልንዘረዝረው ያሰብነው ስለ ስብሃት ነጋ፣ ስለ አዛውንቱ ስብሃት ነጋ ነው። እስኪ ስለ ስብሃት ነጋ በጥቂቱ እንዳስስ፣ አብራችሁን ቆዩ። የህወሓት ዋነኛ መስራች አንዱ ሽማግሌው ስብሃት ነጋ ነው። ስብሃት ነጋ እጅግ መሰሪ፣ በጥፋት የታጀለ ጭንቅላት ያለው በ10 ሺህ የሚቆጠሩ የትግራይ አዛውንቶችን ኢዲዩ፣ ፊውዳል፣ ኢሃፓ እያለ በጥይት አስደብድቦ አሰቃይቶ በሞት የሸኘ ምድራዊ ኃጢአቱ የገዘፈ ሰው ነው ይለናል አርያ ተስፋ ማርያም። እነሆ ከዚህ መጽሐፍ ላይ ዛሬ ቀነጫጭበን ልናስደምጣችሁ ተገደድን። አብራችሁን ቆዩ። የማፊያው ቤተሰብ ዋነኛው መስራች አንዱ ሽማግሌው ስብሃት ነጋ ነው። ስብሃት ነጋ እጅግ መሰሪ፣ በጥፋት የታጀለ ጭንቅላት ያለው በ10 ሺህ የሚቆጠሩ የትግራይ አዛውንቶችን ኢዲዩ፣ ፊውዳል፣ ኢሃፓ እያለ በጥይት አስደብድቦ አሰቃይቶ በሞት የሸኘ ምድራዊ ኃጢአቱ የገዘፈ ሰው ነው። ስብሃት በህይወት የሌለው ኮሎኔል በላይ ነጋ የተባለ ታናሽ ወንድሙን ጨምሮ ቤተሰቡን በሙሉ እንዲሁም የቅርብ ስጋ ዘመዶቹን ከሀብት ማማ ላይ ሰቅሏቸዋል። በርካታ የትግል ጓዶቹን የገደለው ይህ የአዛውንት መሰሪ እንደ እድሜው መጠን እንደ ኢትዮጵያውያን ባህል
መልካም ነገር ሰርቶ መኖር ያልቻለ ዘመኑን በሙሉ በግፍና በጭካኔ የተዘፈቀ በስካርና በሴሰኝነት የተለከፈ ነው። በ27 ዓመት የህወሓት ኢህአዴግ አገዛዝ ዘመን ሳር ቤት አካባቢ ፎቅ ሰርቶ ይከራይ ነበር። የመቀሌ ነዋሪ አፓርታይድ መንደር፣ ሙስና ሰፈር እያለ በሰየመው አካባቢ በ35 ሳንቲም ካሬ መሬት በመግዛት ዘመናዊ ቪላ ከገነቡት የህወሓት መሪዎችም አንዱ ነው። ሁለቱ ልጆች ተከስተ ስብሃት እና ሐቂ ስብሃት በዚሁ የሙስና ሰፈር በስማቸው ቪላ ተገንብቶላቸዋል። እነዚህ የገዳዩ ልጆችና ራሳቸውን የማፊያ ቡድን አባል የሆኑት ተከስተና ሐቂ በውጭ ሀገር የተማሩ ከመሆኑ ባሻገር አንድ የሀገሪቱ ስመገናና ባለሀብት የሚኖረው የተንደላቀቀ ኑሮ አይነት ተገፍተዋል። በወርሃ ህዳር ከመሸገበት መቀሌ በዘመናዊ V8 መኪናው ከሀገር ለመውጣት ሲሸኝ መኪናውን እንዲያቆም በጠየቁት ገበሬዎች በጥይት ተመቶ አብሮት ከነበረ ሌላ ሰው ጋር ህይወቱ ያለፈው ተከስተ ስብሃት ሪል ስቴት ከረሜላ ፋብሪካ ዘመናዊ አፓርታማዎች ነበሩት። ይህ የወጣት ባለሀብት ከህጋዊ ንግዶችን ባሻገር ጊዜው ያለፈባቸው መድኃኒቶች አስመጪም በመሆን በገፍ እያስመጣ ለፋርማሲዎች በማከፋፈል አደገኛና አሳፋሪ ተግባር ሲፈጽም የመንግስት ድጋፍና ዕውቅና ነበረው። ተከስተ ስብሃት ህገወጥ በሆነ መልኩ ግብር የማይከፍልባቸው መሬቶችን በነፃ እየወሰደ የሰራቸው አፓርታማዎችና ፋብሪካዎች የገንዘብ ምንጭ ስብሃት ከኤፈርት ዘርፎ ያስታቀፈው በ100 ሚሊዮን የሚገመት ገንዘብ ነበር። በግል ባህሪው ጥጋበኛ የነበረ ተከስተ በአዲስ አበባ፣ በመቀሌ፣ ደብረ ዘይት ከተሞች ዘመናዊ ላውንጆች አሉት። በእነዚህ ላውንጆች ውስጥ የሀብታም ነጋዴና የባለስልጣናት ልጆችን እየደገሰ ግብዣ ይጠራል። ይህ የተለመደ ሳምንታዊ ትዕይንት ነው። ባለረብጣዎቹ እንግዶች ለግብዣው መግቢያ 5000 ብር ይከፍላሉ። በግብዣው ላይ እርሱ ከብራዚል እየገዛ በኢትዮጵያ አየር መንገድ በቀጥታ የሚያስገባውን ኮካይን፣ አደገኛ አደንዛዥ እጽ ያቀርባል። በተዘረፈ ሚሊዮኖች የሚቀብጡት የሀብታም ልጆችም አጉል ሆነው ሲናወዙ ይውላሉ። በተከስተ ስብሃት ላውንጆች ውስጥ ለሚዝናኑት እንግዶች የደህንነት ተቋሙ ልዩ ጥበቃ ሲያደርግላቸው ቆይተዋል። የጌታቸው አሰፋ ምክትል የነበረው ያሬድ ዘሪሁን ለዚሁ መሰሉ ጉዳይ ታዛዥ ነው። የቀማኛውና በንጹሃን ደም የጨቀየው የስብሃት ነጋ ልጆች ወደ ሌሎች ምሽት ክለቦች ሲሄዱ ሽጉጥ ታጥቀው ነው። ያውም ሁለት አፍ ያለው ዘመናዊ ሽጉጥ። የክለብ ጋርዶች እንፈትሽ ሲሉ ሽጉጥ መዘው ያንበረክኳቸዋል። ሽጉጡን እየነጠቁ አንዳንድ ጋርዶች በፌደራል ፖሊስ ተደብድበውና ተፈንክተው ድህነት ቢሮ ተወስደው ተጨማሪ ስቃይ ይቀበላሉ። የኢትዮጵያ አየር መንገድ ወደ ብራዚል በረራ መጀመሩ ከተጓዥ ፍላጎትም ሆነ ከንግድ ትስስር አኳያ ያለው ፋይዳ እዚህ ግባ የማይባል ባለመሆኑ በወቅቱ ትልቅ መነጋገሪያ ነበር። ግን ከዚህ በረራ ጀርባ ተከስተ ዋነኛው ሰው ነው። እርሱና ተባባሪዎቹ ኮካይን ለማምጣት ወደ ብራዚል ይመላለሳሉ። ቦሌ ኤርፖርት የሚፈትሻቸው ቀርቶ ቀና ብሎ የሚያያቸውም የለም። አደንዛዥ እጹ ከኢትዮጵያም ባሻገር ወደ ተለያዩ ሀገራትም ይተላለፋል። ተከስተ በዚህ የኮካይን ንግድ ዋነኛ ፊት አውራሪ እንደመሆኑም ከፍተኛ አትራፊ ነው። ወንጀልን ያወረሰው አባቱ የሚዘውረው ቡድን መቀሌ ሲገባ ተከስተ ሌላ አፍራሽ ተልእኮ አንግቦ ውስጥ ለውስጥ ይንቀሳቀስ ነበር። በተለይ በ10,000 የሚቆጠሩ ወጣቶችን የትግራይ የፌስቡክ ሰራዊት በሚል ገንዘብ እየከፈለ በየዕለቱ ትዕዛዝ እየሰጠ በመንግስት ላይ አመጽ ለማስነሳት ብሎም ህዝብን ከህዝብ በተለይም ብሔር ተኮር ግጭቶች የሚያነሳሱ አደገኛና መርዘኛ ጽሁፎችን በማህበራዊ ሚዲያ እያሰራጩ ሲያደርጉ ቆይቷል። ይህ በርሱ መሰሪነት የተቋቋመው የትግራይ ፌስቡክ ሰራዊት በሚለቃቸው የማህበራዊ ሚዲያ ሐሰተኛ መረጃዎች በአገሪቱ የተለያዩ አካባቢዎች የጎሳ ግጭቶችን ተነስተው የብዙ ንጹሃን ዜጎች ህይወታቸው ጠፍቷል። ብዙ የህወሓት ነባር ታጋዮችና የኢህአዴግ ባለስልጣናት የአባቱ ልጅ እያሉ የሚጠሩት ተከስተ ስብሃት መሰሪነት የሚስተዋልባቸው የጥፋት ድርጊቶች ወጣቶችን በአደንዛዥ እጽ በመበከል በቁም ስቃይ ውስጥ እንዲናወዙ ማድረግ፣ ያለ ከልካይ አይን ያወጣ ዘረፋ ውስጥ መግባቱ በእርግጥም የተሰጠውን ስያሜ ትክክለኝነት የሚያረጋግጡ ናቸው።
አሁን ደግሞ የዚህ የማፊያ ቤተሰብ የሆነችውን ሴት አሳፋሪ ታሪክ እንመልከት። ኮሎኔል ጻዕዱ የስብሃት ነጋ ሚስት ነበረች። የስብሃት ነጋ ባለቤት ግለሰቧ የጣሊያንና ኤርትራ የዘር ሐረግ አላት። ገና በትግሉ ዘመን ታጋይ እያለች ነው ከስብሃት ነጋ ጋር ፍቅር የጀመሩት። ስብሃት ከተንኮለኝነቱም ባሻገር ሴሰኛ እንደሆነ አብዛኛው ታጋይ የሚያውቀው የአደባባይ ሚስጥር ነው። ይህ አመሉ ትዳር ከመሰረተ በኋላ በእጅጉ ጨምሯል ነው የሚባለው። ቀድሞ ባለው ጊዜውም ከጻዕዱ ጋር እያለ ሌሎች ታጋይ እንስቶች ጋር ወሲብ ይፈጽማል፣ አስገድዶም ይደፍራቸዋል። በስተመጨረሻም በአሰቃቂ ሁኔታ ይገድላቸዋል። እጽ ነጋዴው ተከስተና ሐቅ የተወለዱት በረሃ ነው። ጻዕዱ ኢህአዴግ አዲስ አበባ ከገባ በኋላ የሻለቅነት ማዕረግ ነበር የተሰጣት። ወታደራዊ ዩኒፎርምም አዘውትራ የምትለብሰው ጻዕዱ የጥርስ ሕክምና ኮርስ እንደ ነገሩ ወስዳ ነርስ ተብላ በማዕከላዊ እዝ ሆስፒታል ውስጥ ተመደበች። ማንም ሳይሾማት የሆስፒታሉ ፈላጭ ቆራጭ ሆና በኃላፊነት ስፍራ ራሷን አስቀመጠች። በ1989 ዓ.ም ጻዕዱ ለህወሓት ፖሊት ቢሮ የአቤቱታ ደብዳቤ አስገባች። የልጆቼ አባት ስብሃት ነጋ በትዳሬ ላይ ከሌሎች ሴቶች ጋር ይማግጣል፣ ስለዚህ መፋታት እፈልጋለሁ፣ ተቆራጭ እንዲያደርግም እጠይቃለሁ የሚል ነበር አቤቱታ። በድርጅቱ ያልተጻፈ ህግ መሰረት አንድ የህወሓት ማዕከላዊ ኮሚቴ አባል በትዳሩ ላይ ሳንካ ከተፈጠረ ለፍርድ ቤት ሳይሆን ለፓርቲው አቤቱታ ያቀርባል። አመራሩ ፍርድ ቤትም ውሳኔ ሰጪም አፋጅ እና ተቆራጭ ፈቃጅ ነው። በዚሁም መሰረት ሳምንቱ የፖሊት ቢሮ አመራር አባል ጉዳዩን በመመልከት ሊያሸማግሉ ሞከሩ። 9 ናቸው አመራር አባላቱ፣ ግን አንዱ ስብሃት ስለነበር 8 ሆነው ጉዳዩን ተመለከቱት። ጻዕዱ አሻፈረኝ አለች። ስብሃት ሐሳቡን ተጠየቀ። እርሷ ጻዕዱ የምታደርገውን ነው ያደረኩት፣ እንተዋወቃለን አለ። ባለቤቴም ትማግጣለች እንደማለት ነው።